የምራለች ሳይን ካለች ያ አንቺ ምን ታፈቅረሻለች ቢያት ወጭ እንልሻለን ቢጥራላችሁ ያውን ማለት ነው። እስከዛ ውሃ ጠጡ ነው ታላችኋላ። አዎ ያውን አምጫታው እንዴ የምር ነው እንዴ መጣችሁ? ወይኔ የምር ነው እንዴ ያመጣታል? ብለን አጨለላችሁት ብለን ነው እንጂ የምር ነው። በቃ ተንቀልፏን የቀሰቀስኳት ትሄዳ። ኧረ ልያት አንዴ ያሳየን ድጋሚ ነይ ነይ እንይሽ። እንዴት ነሽ? ተንቀልፏን የቀሰቀስኳት ሂጂ ሂጂ በቃ ሂጂ። ያ በእውነት በጣም ነው የምንወድሽ። እንወድሻለን። እሺ ደህና አድርጋችሁ አጨልሉት። እሺ ኧረ ዝም በይ እንዴ! ለምን እሱም እኮ ያሳዝነናል። ደፈር ደህና አድርጋችሁ አጨልሉት አላለችም? እውነት ሰካራሞች እውነት። ያቡ ግን ሁሌም ተስከር ባትጠራሱ ተስከር ሁሌ። ኧረ በእናትሽ እሷ ስትሰክር ደስ ስትል ያልስችልበት ተዋናይ ናት እንዴ? ኧረ ስትሰክር ደግሞ ደስ ትላለች የሚባል ደግሞ አባባል መጣ። መክፊራ ኑሪያ ገዝተላ ከኔ የለኝም እኮ መድሪታ ሌሎች ስባታለች። እንቃታላልፍም ክብር ጎበዝ ነው። ኧረ ትችላለች። ኧረ በእውነት ሰካራም ደግሞ ስትመጣ ትምስምስ ነው የምታረጋችሁ። ደስ ትለኛለች። ካላስ ወድጃታለሁ። ሰካራም ሰርግ ለመብላት ኢትዮጵያ ተመጣላችሁ። እኔ ታገባ አንቺ ለማግባት ያብቃሽ እንጂ ቀላል እመጣለሁ እንዴ? እኔ እዚህ ነው የምደግስ። አይደለም እኔ ኢትዮጵያ አይደለም እንደሚቀር ሰው የለም። እና ሱዳን ጠረፍ ላይ ጌታ ምን ወሰደሽ? ሱዳና የፈጣሪ ያለ ለኛ ይቀርበናል። ችግር የለም ለኛ ይቀርበናል። ዱባይ አላገባም ይቅርታ። ሱዳን እዚህ እኮ ብዙ ማን ነው ዱባይ እሺ አንቺ በጠፋ ግራውንድ እንትላለች ኳታር። ኧረ ከዱባይ የአማራ ሀገር ደም ኳታር እኮ ምንም የሚጎበኝ የለው አለ። ውሃ አለ። አጨልላት እኮ ነው ሆነ ሶሪ። አዎ ኳታር ውሃ አለ። በውሃ የተከበበች ሀገራት በትክክል አውቀሻል። ሙና ማለት ነው። ሙና ማለት ዱባይ ማለት ምንድነው? ዱባይ ናቻት። ቆይ ዋናው ውሃ አይደለም ያስፈልገው ነገር። ተሳሳትኩኝ። ኧረ ብዙም ይጎበኛል። ሄሉ ተሳሳትሽ። ዱባይ አሪፍ ነው። እሷ ዝም ብላ ነው ሙና ናት። እግዚአብሔርን ዱባይ ተኬዶ ማለት ነው ሞተር ላይ በውሃ የምትሄደው እንዴ? ኧረ እኔ ኢላማ ይሻለኛል። የመብራት አይኔን አጠፋ። እኮ የህፃን ልጅ ናት እቺ አይደል ነው የህፃን ልጅ። ሰሞኑ ቪዲዮ ላይ ራሱ ትንሽ እያሸንጉሊት አይቻለሁ። የህፃን ልጅ አይደለ? ላላላ ያቺ እኮ ማንኛውም ሰው ይዛታል። አቺ ምን ትላለች? አንቺ ልጉል ትጫወችበት ነው እንዴ? አስቀመሽው ቤትሽ ውስጥ ልትጫወችበት ነው ያስቀመሽው? ልጅነት አጨረስኩ። ታኛውን እኮ እኔ ልጅነት አጨረስኩ። ያው እድሜ ታያለሽም ግን እኔ ልጅነት ወለ ቤት ውስጥ የምታረቢው ኳስ የሚጫወት ድመት አለሽ? ኧረ አይደለም ልጅ አለኝ። አንቺ ድመት አለሽ እንዴ? አንቺ ሄሉ ለምን ድመት አታመጪም? እውነት ድመቶች እኮ ይጫወታሉ። በመድኃኒዓለም እኔ ማለት ነው ምንም ብታረጉኝ ምንም አርጉ ድመት እውነትሽ ነው። እኔም አልወድም ለተመጭ የሚባል ነገር ቤት ውስጥ አይደለም ግቢ ውስጥ እንዴት እፈራለሁ። ሲጀመር እኔ ድመት ያለበት ቤት ሂጅ አላድርም። ውሻስ ድመት ያለበት ቤት ብሄድን ያሁን የሆነ ሰው ቤት ሂጅ ድመት ቢኖር እዛ ቤት ማለት ነው በሩ ቁልፍ ከሌለው በድቅድቅ ጨለማ ቤቴን መለሳታለሁ እንጂ እኔ አላድርም ሰው ድመት ትፋጨራለች። ይሻላል። ውሸቱ አንድ ጊዜ ዳር ውሻማ ትፈራለች እንጂ ላኢላሀ ኢለላህ ዝም በይ። ውሻማ አጠገቡ ማደርስም እንኳን ነው። በውሻ ምክንያት እግዚአብሔር በውሻ ምክንያት ትልቅ ስራ አምልጦኛል። ቡታጀራ እያለሁ እዚህ እያለሁ አይደለም እብድ ማለት ነው። ምን እንዳረገልኝ ጋር እንትን
እንትን በረንዳ አለ አይደለ? የውጭ በረንዳ ምግብ ቤት ምናምን ውጭ በረንዳ አለው አይደለ? እንደዚህ ጠረጴዛ ምናምን የሚቀመጥ በሸራ ጥላ ያለው አወቅሽው? ውጭ ላይ ማለት ነው የምግብ ቤት በረንዳ። አዎ እኔ ማለት ነው እያጸዳው ነው። ከዛ ማለት እየጠረኩ ከዛ ጠዋት እኮ ነው እንደታረስ አውዝ ቢላ ብድማን በጣም ፈራው ጠዋት ነው ብዬሻል። ጠዋት ማለት ይኸውልሽ በጣም ጠዋት 12 ተኩል 12 ሰዓት ነው እና ማለት ነው እኔ አገር ሰላም ብዬ ትምህርት ቤት ከመሄድ ይበል እሱን ዩኒፎርም ለብሻለሁ እያዘደም ዞር ደስ ምናምን ብሎ ተገትሯል። እናሙቲም እግዚአብሔርን ቀጥላል። ከዛ ማለት ነው ብሮጥ ደህና አይደለ እንዲህ ብያየው ኧረ ወላሂ እኔ ደግሞ ስደነግጥ መጮሃችን ምናችን ምንም አለ እንዲህ አርባከሽ በደንብ ነው እንጂ ማስነካው ቀላል ጨዋለሁ። እኔ በነገራችን ላይ ምንም መጥቶ ምናምን አፌ አይከፈትም ማለት ዝግት ነው ለሳሪ ዘገይ ተባለ እግዚአብሔር ዝግት ነው የምለው። ኧረ እኔ እውነት ነው የቆሸሸ ልብስ የለበሰ ሁሉ አላምንም። ባለፈው ማለት ነው ቪዲዮ ላይ ሄሉ ከቤተሰብ ወጣና አንቺ ነው ምናምን ሲሉኝ ነው ይዛን ነቀች ወደ ቤት የሮጥ እንፈራቸዋለሁ። ቆይ ሙና ዝም በይ ሃይሚ 38 ጊዜ የዘቀዘቅሻት መጣች ዛሬ ምንቴ ዛሬ ታራም እንዴ እሱ 38 ጊዜ የዘቀዘቀች ሃይሚ አካባራም ቲጂ ማለት ነው ቲጂ ቅርታ ጠይቀት እያለችሽ ነው እንትን ሃይሚን አውርዷት ያቡን የምር ለፍላፊ እኮ ናት። ሃይቡን በአንድ ቀን 38 ጊዜ ዘቅዝቃታለች። በመድኃኒዓለም በአንድ ቀን በአንድ ሰዓት ነው። ምን በአንድ ሰዓት ነው የዘቀዘቀች? በአንድ ቀን ነው እንጂ በየሰከንድ ነው በመዘቅዘቅ 38 ጊዜ አቲማሯ ቆም ታረጋለ። እኔ ማናቀነ በብሩ እንደሚሰጣት አዘጋም ቲክቶክ እንኳን አዘቀዝቅም ታይ አይልም እንዴ እሱ ምን አይ ስታበዛበት ተዋት። አቤት መድኃኒዓለም 38 ጊዜ በአንድ ቀን አቤት አይ በአንድ ሰዓት ነው እንጂ በአንድ ሰዓት ውስጥ እኮ ነው ሙሽ አንድ ቀን ሄል ሁለቴ ዘጋባታል ብለሽ ነው ዋርኒንግ ይሰጣታል። ከዛ ቲጂ ለታሪክ ይቀመጥ ብላ ስትጽፈው እንደገና አቆመች እንጂ ሳፎ መቶ ትሄድበት ነበር። ወይ ሃይሚዬ አይ ጨርሽ ከዛማ ሁሉም ስንናገራት እኮ መልሳ አቆመችው እና ጠፋችው እንጂ በአንድ ሰዓት ውስጥ ደግሞ እኮ አንድ ፖስታልሽ ገና አንድ ላይክ ሳያገኝ ድጋሚ ብለው ይጽፉላታል። እዛው ትደግመዋለች አንድ ላይክ ሳያገኝ ሙና ደግሞ ትዝ ይልሻል እሷ የይቅርታ ቪዲዮ አጎንብሳ ይቅርታ ያለች ቀን የዛን ቀን የሳኩት መሳቅ ከልብን ፎቶ ሳይ እሱማ እኔም አይቻለሁ። ሃይሚ ብቻ ራሱ ድራማ ሰሪ ናት። ራሷን የቻለ ድራማ ሰሪ ናት። ድንቅ ምን ያደረገችኝ እግዚአብሔርን ደስ ብቻል ደረጃ ሳልደፋ ባንቺ ሃይሚ ባንቺ ምክንያት ደረጃ ላይ ሆኜ ቲክቶክ እያዩ ሳልደፋ እሱን ሳይ ነፍስሽ አይማርም። የምር ይችላል ነው